ሰላም እንዴት አላችሁ? የዛሬ ጥምቀት በዓልን ውሎ ላሳያችሁ ቃኘት ላድርግላችሁ። እዛ ጋር አንዲት ቆንጆ አየውና መቅረጽ ትዝ አለኝና ላሳያችሁ ብዬ ነው። በስማ እንዴት አባቷ እንደምታምር እያያችኋት ነው። እስኪ ዛሬ ደግሞ ሁሉንም ነገር ቃኘት አድርግላችኋለሁ፣ አሳያችኋለሁ ማለት ነው። እንግዲህ እዛ ጋር የባህል ጭፈራዎችን እየጨፈሩ ይገኛሉ። እዚህ ጋርም ደግሞ የገጠር ልጆች ናቸው እነዚህ ምናምን። አዎ ፀያይሞች ናቸው፣ ያው ቆንጆዎች ናቸው። ከዛ ከቅድሟ ባይበልጡም ማለት ነው። ይሄ ደግሞ ምንድነው የሚያክለው? በስማም ይጨፍሩታል እንደ ጉድ ነው የምላችሁ። ዋው! እስኪ አሁን እንግዲህ ደግሞ ቆንጆ ላሳያችሁ ነው። እዚህ ጋርም ደግሞ ሌላ ቦታ ዞር አልኩኝ ደግሞ እስኪ ላሳያችሁ። ፖሊሶች፣ የሰላም ጸጥታ አስከባሪዎች እየመጡ ይገኛሉ። አሁንም ደግሞ እቺ ፖሊስ እኔ እንጃ ልገጨ ነው ገጨችኝ። በስማም ፖሊስ ምናምን በቃ ይሁን ግድ የለም ፖሊስ ናት። እሺ ደግሞ ዞር ላድርግላችሁ ደግሞ። ዋው! አንድ ቆንጆ አየሁኝ፣ ጠፋችብኝ ታውቃላችሁ በቅጽበት። ዋው! እዛ ጋር ደግሞ አንድ መጣች። ዋው! ቆንጂ ናት። እችን እንኳን እናት ነች። ያው እንግዲህ እናትዬ ቆንጂዬ ናት። ያው አሁን ዛሬ ኮረዳዎችን ነው ማሳያችሁ። እዚህ ጋር ደግሞ ሴቶች ኮረዳዎች እየጨፈሩ ይገኛሉ። በጣም ድምቀት ነበረው በነገራችን ላይ በጣም ደስ ይላል። እዚህ ጋር ደግሞ ሌላ ቦታ መጣውላችሁ። አባትም እንግዲህ እስኪ ቆንጆችን ላስጎብኛችሁ ዛሬ። እስኪ ቆንጆ የታለ ምናምን መጣች። ምንም አትልም። መጣች እዛ ጋ ምናምን ሄደች። አረች ደግሞ ምን ትረዝማለች። ዋው ደስ ይላል። ልጆቻቸውን ይዘው ጥምቀት ባህልን ለማክበር በጣም የሚገርም ነው በነገራችን ላይ በጣም ደስ ይለኛል። እስኪ ዞር ልበላ በየቦታው ደግሞ እየሄድኩኝ ላስቃኛችሁ። ቆንጆ ወደ ቅድሙ ቦታ ተመልሻለሁ። በነገራችን ላይ ድጋሚ እነዛ ከሚጨፍሩበት ቦታ መጥቻለሁ። ምክንያቱም ያው ዛሬ ውሎዬን ለማስቃኘት ነው። በዛውም ደግሞ ቆንጆ ላስጎበኛችሁ ነው። የቅድሙን ግን በነገራችን በስማ ዋው! ራዩማ ቆንጆ መጣላችሁ። እና ማዘርም አሉ። እስኪ ቆንጆ እንዴት አያችኋት? እቺን ቆንጆ ጸይም ቆንጆ እንዴት አያችኋት? ሌላ ደግሞ እንግዲህ ለማሳየት ጥረት እያደረኩ እገኛለሁኝ። እዚህ ጋም እስኪ ሸበላዎችም አሉ። እንደምትቀረጽ ታውቃለች ደግሞ ያ ካሜራ ውስጥ ለመግባት ጥረት እያደረገች ነው። ሸበላዎችም አሉ ከጎኗ ምናምን። እንዴት ነው እዚህ ጋር ምናምን እንዴት ነው? በጀርባ መጣች ደግሞ ባለመነጽሯ መጣች። እስኪ ቆንጆ ፍለጋ ነኝ አሁን በነገራችን ላይ ቆንጆ እየፈለጉ ለማሳየት። እዛ ጋር ባለመነጽሩ መጣ። እንዴት አያችኋቸው እነዚህን ቆንጆች? ደግሞ ከፊቴ ጋር እንዴ ምን የመሰለች ቆንጆ! ወይኔ ጉዴ! አባቴ የልቤ ትርታ ጨመረ። እዚህ ጋር ደግሞ ዋው! ሸበላዎች ተከትለዋታል ደግሞ ምንም ማድረግ አይቻልም። እንግዲህ ያቅሜን ሞክራለሁ። እቺን አለፋታትን ብዬ እየተከታተልኳት ነው። እቺን ልጅ እየቀረጽኳት ነው። በጀርባ ደግሞ መጣች። ዋው! እንዴት አያችሁ? በነገራችን ላይ አልለቀኳትም ይችል ልጅ ካትም ያው እንደምታዩት ቆንጂዬ ናት። ልቤም ያመነታ ነው። በቃ ሲመቻችልኝ ሎሚን ያስኩትም ሎሚ ለመወርወር እያሰብኩ ነው። ሌላ ቦታ መጣውላችሁ ደግሞ እንግዲህ እዚህ ጋርም አሉ። እስኪ መረጥ አድርጉ የራሳችሁን እንግዲህ ጋይስ። ምንም እየመጡ ነው። እሺ በጀርባ መጡ። ቆንጆች እየታዩኝ ነው። እቺ ደግሞ በቁመት በለጠችኝ። በስማ አሙልስ ቅዱስ አዋረደችኝ። ምን ይሻለኛል? በስማ ቆንጂዬ ናታ። እንዴት አያችኋት? እናንተን አለፈች። እንዴት አባቷ ነው ደግሞ እዛ ጋር ይታየኛል። ሸበላዎች ጋሼ መጡ። ምንድነው? የጸይም ሸበላዎች መጡ። አባት ልጆች አሉ አንተ ተው። እሺ ቆንጆ እዛ ጋር እንደምትቀረጽ እያወቀችው ነው እያየችው ነው። መጡ እዛ ጋር በጀርባ እንደምታያቸው እየመጡ ነው ቆንጆዎቹ ወረዳዎቹ። ፋዘር ልጁን ይዞ በጣም የሚገርም ነው በዓልን ለማክበር ልጁን ይዞ በጣም ደስ ይላል። ቆንጆዎቹ በጀርባ አሉ።
በስማ ቆንጆዎችን እየፈለኩ ነው። እማማ ናቸው እንግዲህ አሳልፈዋል። እሳቸው አሳልፈዋል። እማማ ዛጋ ይታዩኛል። ቆንጆዎች ዛጋ ይታዩኛል። እንዴት ነው እየመረጣችሁ ነው ጋይስ? ሲንግሎች እዛጋ ሎጋው እንደምትቀረጽ አውቃለች። እዛጋ ካሜራ እያየች ነው። እኔን እያየች ነው። በነገራችን ላይ እኔ ነው ካሜራውን ነው የምታይ። ግን ወይኔ ተወድጄ ተፈልጌ ነው እንዳይሆን በእናታችሁ። ደስ ሲል አይኗ ግን እኔን የፈለገችን ይመስለው። ወይኔ እንዴት አባቴ! ያኔ ግን አላየዋትም። ዋው ቆንጆ። እዛጋ ደግሞ ሸበላ መጣች። ቀንበጥ ሎጋዋ መጣች። እና እንዴት አያችኋት? ለማንኛውም እሺ ሸበላው ጠፋ። ዛጋ እኔን እያየኝ ነው ወጣቱ። እሱም እንደኔ አይኑ እየተንከራተተበት ነው። ቆንጆ እየፈለገ ነው መሰለኝ ይመስለኛል። አቤት ሲንግል መሆን እኮ እዳ ነው ጎበስ። ሲንግል መሆን በጣም እዳ ነው። ልብህ አያርፍም እኮ ጋይስ። በጣም የሚገርም እኮ ነው። ኮረዳዎቹ እየመጡ ነው እንዴ። ልጅ አዝላለች። አልያዘችም። እስኪ የዛሬ በነገራችን ላይ በሚካኤል ሲኤምሲ ሚካኤል ነው ይሄን እያስጎበኛችሁ ያለሁት። እንግዲህ በቃ እንደ ቅድሟ እንደ መጀመሪያ ያሳያችሁ ቆንጆ ግን እስካሁን ሊመጣልኝ ባይኔ ሊሞላልኝ አልቻለም። በስማም እንግዲህ ልብ አቀበት ነው፣ ልብ ተራራ ነው። እንግዲህ ምንም ማድረግ አይቻልም። ቆንጆ መጣችላችሁ። ይኸው ዛጋ እንዴት አያችኋት? እዚጋ ደግሞ ዞር እያልኩ ነው። በነገራችን ላይ ታቦት ገብቶ የሚጨፍረውም እየጨፈረ ምናምን የሚዘምረውም እየዘመረ። እናመሰግናለን። የዛሬ ውሏችን ይህን ይመስል ነበረ።